እሺ በአዲሱ ፎርማት ቀስቀስ ባለ ሙዚቃ በሙሉ ቀን መለሰ አይኔም ወዳጅ ዛሬ ቀለል ያለ ቶክ ካዥዋል ቶክ ሆነ አንድ ኢንትረስቲንግ ነገር ከእህቴ ጋር ዲስከስ አደረግ አነሳችና then I want to address that like she is ምን ይባላል an old soul in a young body አይነት ነገር እንደዛ ልክ በጣም ልክ ይሄንን ነገር ሲጀምር I was scared ለራሴ ክረምት ገብቷል ብዬ ነው የጀመርኩት ከዛ በፊት ክረምት ሊገባ ነው winter is coming as in GOT በዛ መልክ ነበር ማወራውና በኋላ እንዴት ነው ሰው ማየው አንዳንዴም ይበዛል በጣም ውስጡ ገብታችሁ ስታዩት ነገርና she raised a very interesting point ስለ አጠቃላይ ከሰው ባህሪ ጋር የሆነ የምንፈልገው ነገር እኛን አፌክት የሚያደርግ ነገር ሲሆን ነው ዩዙሊ አቴንሽን የምንሰጠውና የኔ ኬዝም እንደዛ ሊሆን ይችላል somehow I got dragged into it ማንበብ ጀመርኩ ማየት ጀመርኩ አካባቢ ላይ ያለውን ነገር እንደን በጣም በስቶ ሊታየኝ ይችላል ይሆናል but at the same time ያ ማለት ግን ለውጦቹ የሉም ወይም ለውጦቹ አስፈሩ ማለት አይደለም like it's everywhere ከዛ በኋላ ምን ያህል ሰውን ወሬ ያደርገዋል ግን to use her እንትን የሷን አባባል ለመያዝ ለመጠቀም የሆነ like so life as usual ነው የሚኖረው ብዙ ነገር አለ ህይወት ውስጥ ያው እንግዲህ ልጅ ማሳደግ የዕለት ተዕለት እንቅስቃሴ ምናምን ሁሉ ይመጣና then አካባቢ ላይ ልክ አሁን ነገ ሀፕን አደረገ ያልኩት ሰዎች መባረር ሲጀምሩ ወይ ይሄ ነገር ኢንፎርስድ መሆን ሲጀምር ምናምን ያኔ ነው የሚነቀው ከዛ በፊት ማወቅ ጥሩ ነው yes ግዴታ ነው እንግዲህ ያው based on our my conversation with her maybe not አንዳንዴም የሆነ ስጋቱን ያበዛ ይሆናል እኔ እንጂ that said ሌላ አንድ ነገር ኖቲስ ያደረኩ ያለሁት the last 2-3 weeks is how fast things are changing I don't know ይሄንን ቀስ እያልኩ ነው ፖስት ማድረገው መጀመሪያ ቀርባለሁ ምናምን ስላልኩኝ ምናልባት የኢንቪዲያ አዲስ እንትን የመጣ አዲስ አመት አካባቢ ላይ new 2026 መጀመሪያ ላይ the last few days ኢንቪዲያ አዳዲስ እንትኖቹን አውጥቶ ነበር እና two things really interested me የሮቦቲክስ ላይ ያላቸው አድቫንስመንት አንድ መቼ እንደጀመሩና በምን ፍጥነት እዚህ ጋር እንደደረሱ ሁለተኛው ደግሞ ከዚህ ከአውቶኖመስ ድራይቪንግ ጋር ልክ አሁን FSD በተስላ ኬዝ በና ጉግል ወይሞ ከሱ ጋር ተያይዞ ከመርሴዲስ ጋር እየሞከሩ ያሉት ነገር really impressed me በምን ከምን ተነስቶ ምን ጋር በምን ፍጥነት እንደሚደረስና that's one of the things that የሚያስፈራኝ like AI ላይ የሞርፊስ ስሙ ጠፋኝ ሞርፊስ ነው እንደዚህ ነው የሚባለው የፕሮሰሲንግ እና የፕሮሰሲንግ ፓወር እና የስቶሬጅ ልክ አሁን ኢንፎርሜሽን ቴክኖሎጂ ላይ ያለው ለውጥ ይሄኛው ግን I think it's even beyond that like nobody knows what is coming tomorrow አሁን ዛሬ ላይ ያለውን አይተን ማለት ነውና considering that at least የሆነ አይዲያ ያስፈልጋል የሚለውን ነገር I still stand by that it may not be for everyone ሁሉም ሰው ላይሆን ይችላል የተወሰነ ሰው ግን የሆነ ኢንትረስት I mean የተወሰነች ደረጃ ለማወቅ መሞከር ግድ ይመስለኛል something about the evolution የሆነ ከማሽን ጋር ተያይዞ የማሽን ኖሌጅ ወይም የማሽን የሰው ሰራሽ አስተውሎት የሚሉትን ነገርና how it evolved ከ1950 አካባቢ ጀምሮ ነው የሆነ በደንብ የተወሰነ ፕሮሚናንስ እያገኘ የመጣው ፕላስ መሀል ላይ የሆነ ጠፋይ ማለት ነገር ነበር አሁን ግን starting from the 2000s early 2000s exponential የማይገልጸው the last ከ2019 ChatGPT ከወጣ ጀምሮ ChatGPT 2 ከወጣ ጀምሮ ደግሞ ስፒዱ ኮምፕሬንድም ለማድረግ የሚከብድ ይመስለኛል so ያንን ለማለት ነው like ብዙም አዲስ ነገር እየነገርኳችሁ አይደለም ግን ይሄ ስታተስ ኮ ነገሮች እየተፈጠሩ ማያስመስልበት ሁኔታ አለ የፖለቲካል ሲቹዌሽን ምናምን
ግን something is happening behind the scene ስለዚህ keep an eye out በሙሉቀን መለሰ አይኔማ ወዳጅሽ